እኛ አልንም አላልንም፣ እኛ አመንም አላመንም፣ እኛ ለክብሯ ሰገድንም አልሰገድንም፣ እኛ አመሰገናትም አላመሰገናትም፣ እሷ ቅድስት ውድስት ስብሕት ርሪት ንጽሕት ከመሆን የሚቀርባት ነገር እንደሌለ ሁሉም ሰው ልብ ሊለው ይገባል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ክርስቶስ ቤተሰቦች እንደምን ሰነበታችሁ? እንኳን ለዘመነ ጽጌ በሰላም አደረሳችሁ። እንኳን ለዚህ የተቀደሰና የድኅነታችን መሰረት ለሆነው እና ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር የነበረውን የስደት ወቅት እንዲሁም የእናታችን የቅድስት ድንግል ማርያምን የስደትና የመከራ ወቅት የምናስብበት ዘመነ ጽጌ ለተባለው ወቅት እንኳን በሰላም አደረሳችሁ። ዛሬ እንግዲህ ባለችን አጭር ጊዜ ዘመነ ጽጌ ማለት ምንድነው? ቅድስት ቤተክርስቲያናችን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመነ ጽጌ ለምን መቼና እንዴት ታከብራለች የሚሉትን ነገሮች የተወሰነ መልኩ እንነጋገራለን ማለት ነው። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ መሰረት እንግዲህ ከመስከረም 26 ቀን ጀምሮ እስከ ህዳር 5 ቀን ያለው ወቅት ዘመነ ጽጌ ወይም ወርሃ ጽጌ ተብሎ ይጠራል ማለት ነው። በግዕዝ ቋንቋ ጸጌ ማለት እንግዲህ አበበ፣ አፈራ፣ በውበት ተንቆጠቆጠ፣ አማረ፣ በደም ግባት አጌጠ ወይም የፍሬ ምልክትን አሳየ እንደማለት ይሆናል። በተለይም እንግዲህ ዘመነ ጽጌ የምትከበረው በሀገራችን ከወቅቶች ሁሉ በጣም በሚወደደውና አዝርት ሁሉ ለፍሬ በሚቀርቡበት የመጸው ወቅት ነው ማለት ነው። ምክንያቱም እንግዲህ በዚህ ምድር በልምላሜና በውበት በምትንቆጠቆጥበት ወቅት በየሳምንቱ እሁድ ከመንፈቀ ሌሊት ጀምሮ ማሕሌተ ጽጌ የሚቆሙትና ሰዓታት የሚያደርሱት ካህናት እና መምህራን አባቶቻችን እመቤታችን ቅድስት ድንግል ማርያም በአበባ በትርንጎ በሮማን በእንጆሪ እንዲሁም በተለያዩ አበቦችና እጽዋት እየመሰሉ ለፈጣሪ መዝሙርና ምስጋና የሚያቀርቡበት ወቅት ነው ማለት ነው። በዘመነ ጽጌ እንግዲህ ጊዜ ገሚድ በጽሐ ቃለ ማይነቅ ተሰማ በምድርነ ተመየጢ ወንራይ ቢኪ ሰላም ዘታ ቅፍዮ ለሕፃንኪ ከበበየራ ወርቅ ጽሩይ በእንቆ ባህሪ ዘያቱ አክሊለ ጽጌ ማርያም ኔ ርግቤ ወኒ ሰናይቴ እንተ ሐዋርያት ይሴብሁኪ ወመላእክት ይትላእኩኪ ኔም ሊባኖስ ስነ ሕይወት ቡራኬሁ ለሴም ተናግሮቱ ለአብርሃም መዓዛሁ ለይስሐቅ ወሰዋሰዊሁ ለያዕቆብ ወናዛዚቱ ለዮሴፍ እያሉ አባቶቻችን ያመሰግናሉ። ይህም ማለት ምንድነው? በአበባው ወቅት መሆን የሚገባው ነገር ሁሉ ደረሰ። የአዕዋፍ ውዳሴ ቃልም በምድራችን ተሰማ። እመቤታችን ቅድስት ድንግል ማርያም ሆይ በአንቺ ሰላምን ማየት እንችል ዘንድ መመለስን ተመለሽ። ልጅሽን እንዳቀፍሽ ክበቡ ያማረ ወርቅ እንደተጎናጸፍሽ የአበባ አክሊል ማርያም ርግቤ ደጄ ሆይ ነይ። ሐዋርያት የሚያመሰግኑሽ፣ መላእክት የሚላላኩሽ የሕይወት መሰረት ከሊባኖስ ነይ። የሴም በረከቱ የአብርሃም በስተንግዶ የይስሐቅ ሽቶ የያዕቆብ መሰላሉ የዮሴፍ አጽናኙ በሚሉና በሌሎችም የዜማ ስልቶች በአማሩና በተዋቡ ቃሎች ካህናት፣ ዲያቆናት፣ ደባትር ወይም ደብተሮች አገልጋዮች ማለት ነው በቅኔ ማሕሌት ውስጥ ጧፍ እያበሩና እየዘመሩ ከበሮ እየመቱ ጸናጽልን እያሿንሹ በመቋሚያው እየወረቡ ሌሊቱን ሙሉ እንግዲህ ከግማሽ ሌሊት ጀምረው ማለት ነው በየሳምንቱ እሁድ ለእግዚአብሔር ምስጋና ያቀርባሉ ማለት ነው። ሰዓታት የሚያደርሱ ካህናትም እንግዲህ ከእመቤታችን ምስጋና ድርሰቶች መካከል አንዱ የሆነውን በመጽሐፈ ሰዓታት ውስጥ ከሚገኙትና ልብን የሚመስል ጡም ዜማ ያለውን እሴብ ጸጋኪ ከተባለው ለዘመነ ጽጌ ተብሎ የተቀመጠውን በመዘመርና እንዲህም በማለት ያመሰግናታል። ተመስሊ ምስራቀ ወተወልዲ መብረቀ ወታገምሪ ረቂቀ ተመስሊ ፊደለ ወተወልዲ ወንጌለ ወታገምሪ ነበልባለ ተመስሊ ጽጌረዳ ወተወልዲ እንግዳ ወታድህኒ ሞተ ፍዳ ሀረገ ወይን አጸደ ወይን አንቲ ማርያም እያሉ ያመሰግኗታል ማለት ነው። ይህም ማለት ምንድነው? በምስራቀ ፀሐይ የምትመሰዩ ወይም የምትሰየሚው እንደ መብረቅ ኃያል የሆነውን ጌታን መድኃኒታችን ኢየሱስ ክርስቶስን የወለድሽ ረቂቅ ምስጢርን የምትችይ እንደ ፊደል ባለብዙ ዘር ወይም ባለብዙ ሆሄያት የሆንሽ ወንጌልን የወለድሽልን ወይም ያስገኘሽልን ነበልባለ እሳትን ክርስቶስን ኢየሱስ ክርስቶስን የተሸከምሽ በጽጌረዳ አምሳል የምትሰየሚው ቅድስት ማርያም ሆይ የዓለሙን እንግዳ ፈጣሪን የወለድሽ ከፍዳ ሞት የምታድኝ የወይን ሐረግ የወይን አጸድ ወይም የወይን ተክል አንቺ ነሽ እያሉ ሌሊቱን ሙሉ ያለምንም ድካም በሷ ጸጋና በረከት አማካኝነት ምስጋናን ሲያቀርቡ ያድራሉ ማለት ነው። ለምን ይህ ሁሉ ምስጋናና ውዳሴ ይደረጋል የሚለውን ስንመለከት ደግሞ እንግዲህ የክርስቶስንና የእናቱን የእመቤታችን የቅድስት ድንግል ማርያምን ስደት እናገኛለን ማለት ነው። እንግዲህ ክርስቶስ አዳምን ከሞት ያድን ዘንድ እና ወደ ቀደመ ክብሩና ልዕልናው ይመልሰው ዘንድ ከተፈረደበት የሞት ፍርድም ያድነው ዘንድ ሰው ሆኖ ከቅድስት ድንግል ማርያም በቤተልሔም አውራጃ ተወልዷል ማለት ነው።
ይህ ሲሆን ግን በወቅቱ ለሀገሩ ገዥ የነበረው ሄሮድስ ምድራዊ ስልጣንን የሚቀናቀነኝና የሚቀማኝ ንጉስ፣ ምድራዊ የሆነ ንጉስ ተወለደ ብሎ በማሰብ ሊገድለው ፈልጓል። ምክንያቱም የክርስቶስ ንግስናው ምድራዊ ወይም በምድር በሀገሩ በግዛቱ ላይ የሚነግስ ስለመሰለው ማለት ነው። ይህም በሆነ ጊዜ እንግዲህ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደምናገኘው የእግዚአብሔር መልአክ ለዮሴፍ በህልሙ ተገልጦ ሄሮድስ ህፃኑን ሊገድለው ይፈልገዋልና ተነሳ፣ ህፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስከነግርህም ድረስ በዚያው ተቀመጥ ብሎ ነግሮታል ማለት ነው። ይህንንም ትእዛዝ ተከትሎ አረጋዊ ዮሴፍ ህፃኑንና እናቱን እመቤታችን ቅድስት ድንግል ማርያምን ይዞ ስደቱን ጀምሯል ማለት ነው። ይህ ለምን ሆነ? እግዚአብሔር ራሱን ማዳን አይችልምና ነው መሰደዱ? ወይስ ክርስቶስ ሊሞት እንዳልመጣ ሁሉ ሞትን ለምን ሸሸ? ይህ ሁሉ ሲሆን ደግሞ ክርስቶስ ለምን ስደቱን ወደ ምድረ ግብጽ አደረገ? የሚሉ ጥያቄዎች ወደ አእምሯችን እንግዲህ መምጣታቸው አይቀርም። ይህም እንግዲህ ቅድስት ኦርቶዶክሳዊት ቤተክርስቲያናችን ጥንቅቅ አድርጋ ለሁሉም መልሳላት ታስተምራለች። ይህም እንግዲህ ሰፋ ያለ ነገር ስላለው በቀጣይ ሌላ ቪዲዮ የምንሰራበት ይሆናል ማለት ነው። ራሱን ችሎ እንዳንድ ርዕሰ ጉዳይ ይዘ ነው። ከስደት በፊት እንግዲህ ሰብአ ሰገል ሰራዊታቸውን አስከትለው ወርቅ፣ ዕጣን፣ ከርቤውን ይዘው ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉስ ወዴት ነው እያሉ በመጡበት ወቅት እንግዲህ ንጉስ ሄሮድስ ይህን ሲሰማ እጅግ ደንግጦ ነበር። መላዋ ኢየሩሳሌምም እንግዲህ አብራው እንደደነገጠች መጽሐፍ ቅዱስ ይነግረናል። በዚህም ምክንያት የካህናት አለቆች እና የሕዝብ ጻፎችን ፈሪሳውያንን ሰብስቦ ጠይቋቸዋል። እነርሱም ከትንቢተ ነቢያት ተነስተው በይሁዳ አውራጃ በቤተልሔም እንደሚወለድ ነግረውታል። በዚህን ጊዜ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ ከተረዳ በኋላ ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ አላቸው። ይህም እንግዲህ የእሱ ሀሳብ እነሱ መጥተው ሲነግሩት፣ ሕፃኑ ያለበትን ሲነግሩት ሂዶ ሕፃኑን ለመግደል ስለፈለገ ማለት ነው። እነርሱ እንግዲህ ሕፃኑን አግኝተው ወርቁን፣ ዕጣኑን፣ ቀርቤውን ከገበሩለት በኋላ መልአከ እግዚአብሔር እየመራቸው በሌላ መንገድ ተመልሰዋል። ሲመጡ 2 ዓመት የፈጀባቸው መንገድም እንግዲህ ሲመለሱ 40 ቀን ብቻ ፈጅቶባቸው ደርሰዋል ማለት ነው ወደ ሀገራቸው። ከዚህም በኋላ እንግዲህ ሄሮድስ ሰብአ ሰገል የሱን ምክር እንዳልተቀበሉትና እንደተዘባበቱበት ባወቀ ጊዜ ከነዚህ መካከል አይጠፋም በሚል ግምት እንግዲህ በቤተልሔም አውራጃ 144,000 ህፃናትን አሳርዷል፣ ከ2 ዓመት በታች ያሉትን። ምክንያቱም በዛ ወቅት ሲጠይቅ ያሉ ጠንቋዮቹን ሁሉ ሰብስቦ ምን ላድርግ ብሎ ሲጠይቃቸው ህፃኑ ከተወለደ 2 እስከ 2 ዓመት ባለው ስለሆነ እድሜው፣ ስለዚህ ከ2 ዓመት በታች ያሉ ህፃናትን በሙሉ እህል ልስፈርላችሁ ብለህ እናቶችን ይዘዋቸው እንዲቀርቡ በማድረግ ሙሉ ህፃናትን ከ2 ዓመት በታች ያሉ ህፃናትን በሙሉ ብትገድል ከዛ ውስጥ ያው አብረህ ትገድለዋለህ ብለው የሰይጣን ምክር ስለመከሩት ይህንን አድርጓል ማለት ነው። እንግዲህ የሆነበት ምክንያት ምንድነው? ምድራዊ ስልጣን እንግዲህ በማንኛውም ጊዜ በሃይማኖት ካልያዙት፣ በፈሪሃ እግዚአብሔር ካልጠበቁት፣ በጾም በጸሎት በስግደት ካልተንከባከቡት ሰውን ከአውሬ የባሰ ጨካኝ ያደርገዋል ማለት ነው። ከአውሬ ሁሉ የከፋ ያደርገዋል ሰውን። ይህንንም ታሪክ እንግዲህ ስናነሳ ስለ ክርስቶስ እናውቃለንና ክርስቶስንም እናመልካለን የሚሉ ወንድሞቻችን፣ ነገር ግን ክርስቶስን ለ3 ዓመት ብቻ የሚያውቁት ይህም ማለትም ምንድነው? የሚያውቁት ክርስቶስ ወንጌልን ማስተማር ከጀመረበት በቃል በተግባር ሳይሆን በቃል ማስተማር ከጀመረበት ጊዜ ጀምሮ ብቻ ለ3 ዓመት ብቻ የሚያውቁት ይህንን ዘመነ ጽጌን የሚከበርበትንና ዘመነ ጽጌንና ቅድስት ድንግል ማርያምንም ሲያቃልሉ እናገኛለን። እንግዲህ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉንም ነገር ብታደርግ ከመጽሐፍ ቅዱስ በመነሳት እንጂ ምንም ነገር ያለ መሰረት እና ያለ ትርጓሜ የምታደርገው ነገር አንድም ነገር የላትም። እመቤታችን ቅድስት ድንግል ማርያምንም እግዚአብሔር እናቴ ብሏታልና እሷም ልጆቿ እናቴ ይሏት ዘንድ ታስተምራቸዋለች። ክርስቶስን ይዛ ከሞት ታድነው ዘንድ በግብጽ በረሃ ሰዳለችና አሁንም ከኃጢአት ሞት ለማዳን እነርሱን ተሸሽጋቸው ዘንድ ከልጇ አማልጅን እንዲሏት ልጆቿን አማላጅነቷን ታስተምራቸዋለች። በግብጽ በረሃ ረሃብና ጥሙን ታግሳ ለልጇ ለክርስቶስ ስትል ተንከራታለችና ከሄሮድስ ለማዳን ስትል እሱን ይዛ ተንከራታለችና ርኅርኅት ትላታለች። አምላክን ልጄ ለማለት በቅታለችና ማንም ሌላው ያልቻለውን አምላክን ልጇም ፈጣሪዋም አድርጋለችና ቅድስት ትላታለች። ክርስቶስ እናቴ ካላት እኛ እናቴ ለማለት ብትበዛብን እንጂ አታንሰንምና እናቴ እንድንል ታስተምረናለች ማለት ነው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። መልአኩ ቅዱስ ገብርኤል እንግዲህ ከሴቶች ሁሉ የተለየሽ ጸጋን የተመላሽ ብሏታልና እሷም ይህንን የመልአኩን ቃል ከእግዚአብሔር ታዞ ያላትን ቃል ምንም ነገር ሳትቀንስ እና ሳትጨምር ትላለች ማለት ነው። እንግዲህ ይህንን እውነታ ማመን የሚከብዳቸው ሰዎች ማየት ያቃታቸው ነገር ቢኖር ቅድስት ድንግል ማርያምን ያከበርናት እኛ አይደለንም፣ ወይም የኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ቅድስት ድንግል ማርያምን ያከበረቻት።
ራሱ ክርስቶስ ነው ያከበራት። እኛ እርሱ በሰጣት ጸጋ እንጠቀም ዘንድ ክብርም ሳይገባን እናቱን እናታችሁ ብሎ በቅዱስ ዮሐንስ ወንጌላዊ አማካኝነት የሰጠን በረከትን ከእርሱና ጽድቅንም ከክርስቶስ ታሰጠን ዘንድ በስራችን ሳይሆን በእኛ ስራ ሳይሆን በቸርነቱ የሰጠን ጸጋን የምንፈልግ ሰዎች ነን። ነገራችንን እንግዲህ ጠቅለል ለማድረግ ያክል እኛ አልንም አላልንም፣ እኛ አመንም አላመንም፣ እኛ ለክብሯ ሰገድንም አልሰገድንም፣ እኛ አመሰገናትም አላመሰገናትም፣ እሷ ቅድስት ውድስት ስብሕት ርሪት ንጽሕት ከመሆን የሚቀርባት ነገር እንደሌለ ሁሉም ሰው ልብ ሊለው ይገባል ማለት ነው። ወደ ቀደመ ነገራችን ስንመለስ እንግዲህ ከ3 ዓመት ከምንፈቅ ወይንም 3 ዓመት ከ6 ወር የግብጽ ስደት በኋላ ስለ እመቤታችን ስለ ቅድስት ድንግል ማርያም መመለስ ሊቃውንቱ ተመየጢ ማርያም ሀገረኪ ናዝሪተ በላይሌኪ አልቦ ዘያበጽሑ ከተ ወይት ጎንዲዮ በግብጽ ከመዛ አልብኪ ቤተ ዘያስሶ ለወልኪ ይዝየሰሞተ በከመ ነገሮ መልአክ ለዮሴፍ ብስራተ እያሉ መመለሷን ያበስራሉ ወይም ይናገራሉ። ትርጉሙ ምንድነው? ማርያም ሆይ ወደ ሀገርሽ ወደ ናዝሪት ተመለሽ፣ በአንቺ ላይ ሁከት የሚያመጣ ማንም የለም። ቤት እንደሌለሽ ሁሉ በግብጽ አትቆይ። ለዮሴፍ በህልሙ መልአክ እንደነገረው ሁሉ የሕፃኑን ነፍስ የፈለገው ጠላት ወይም ሄሮድስ ሞቷልና እያሉ ከስደት መመለሷን እንግዲህ ለምእመናን ለኦርቶዶክሳውያን በሙሉ በዚህ በአማረ ዜማ ይናገራሉ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን እንግዲህ በ40 ቀን በዘመነ ጽጌ ወቅት የማርያምን የሽሽትና የመመለስ ወይም የሚጠት ታሪክ እያነሱ ውዳሴ የሚያቀርቡበትና ማይሌት የሚቆሙት በዚሁ ምክንያት ነው ማለት ነው። ሙሉ ምእመናን በዚህ ወቅት እንግዲህ ለእመቤታችን ክብር ሲባል የፈቃድ ጾም የሚጾሙ ምእመናን ወይም ምእመናትም ብዙዎች ናቸው። ይህ ጾም ከሰባቱ የቤተክርስቲያናችን አዋጅ ጾማት ውስጥ የሚካተት አይደለም። ነገር ግን በፈቃድ ጾም ምእመናን የእመቤታችንን እንግልት፣ ውሃጥም፣ ራቡን ሁሉን እንግልቷን፣ ስደቷን፣ መከራዋን በማሰብ ከመከራዋም ይካፈሉ ዘንድ ጾምን በፈቃዳቸው ይጾማሉ ማለት ነው። የጌታና የእመቤታችን ስደት የሚያበቃበት ጊዜው እንግዲህ ዕለቱ ሲደርስ የጌታ መልአክ ዳግም ለዮሴፍ ተገልጦ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘው ወደ እስራኤል ሀገር ሂድ ወይም ተመለስ ብሎ ነግሮታል። ከላይ አባቶቻችን ሲያመሰግኑበት በነበረው ዜማ ወይም ቃል እንዳገኘ ነው ማለት ነው። ጻድቁ ዮሴፍ የመልአኩን ቃል የሰማው እንግዲህ ግብጽ ሀገር በምትገኝ በደብረ ቁስቋም ሆኖ ነው። በዚህች ቦታ በእመቤታችን ስም ቤተክርስቲያን ተሰርቶ ቅዳሴ ቤቱ የተከበረው ደግሞ ህዳር 6 ቀን ነው ማለት ነው። ከ384 እስከ 412 ዓመተ ምህረት ድረስ የነበረው 23ኛው የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስ ቴዎፍሎስ የተባለ ጳጳስ ማለት ነው በዘመነ ስደት የሆነው ሁሉ እንዲገለጥለት ለብዙ ዘመን ይጸልይ ነበረ። እመቤታችን ቅድስት ድንግል ማርያም እንግዲህ የለመኖታን ሁሉ ታደርጋለች፣ ርሪት ደግናትና በህዳር በ6 ቀን ተገልጣለት የሆነውን ሁሉ ቃል በቃል ነግረዋለች። ከዚያን ጊዜ ጀምሮ ይህ ቀን በምስራቃውያን አብያተ ክርስቲያናት ዘንድ እመቤታችን ከስደት ለተመለሰችበት ዕለት መታሰቢያ ሆኖ ይከበራል። በሀገራችን ኢትዮጵያም በሙሉ በኦርቶዶክሳውያን ዘንድ ህዳር 6 ቀን ህዳር ቁስቋም በመባል የእመቤታችን ከስደት መመለስ እንዲሁም የዘመነ ጽጌ ማብቂያ ተደርጎ ይከበራል ማለት ነው። በአጠቃላይ በዘመነ ጽጌ ዘወትር እሁድ በመላ ኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ማይሌት በመቆም ታላቅ በዓልን ይደረጋል። የ40 ቀኑ ዘመነ ጽጌ ወይም ወርሃ ጽጌ መታሰቢያነቱ ለቅድስት ድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሁለቱ ነው ማለት ነው። እመቤታችን ልጇን ይዛ ከሰሎሜና ከዮሴፍ ጋር ወደ ምድረ ግብጽ በተሰደዱ ጊዜ የደረሰባትን ጭንቅና ውሃጥም ግፍና እንግልት ለማስታወስና ከግብጽ ወደ ሀገሯ ናዝሬት መመለሷን ወይም መምጣቷን ለመዘከር ሲባል በዘመነ ጽጌ የደመቀ አገልግሎት ይከናወናል ማለት ነው። በዚህ ወቅት እንግዲህ የሚቆመው የሰንበት ማይሌቱ መዝሙሩና ቅዳሴው እንደዚሁም የሚቀርበው የክብር ይእቲና ዕጣነ ሞገር ቅኔ ሁሉ በዘመነ ጽጌ ላይ የተመሰረተ ነው። በወቅቱ ባለው እጽዋት አበቦች ላይ የተመሰረተ ቅኔው ሁሉ በቤተ ክርስቲያናችን የሚደረገው ነገር በዚሁ መሰረት ያደረገ ነው ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።